እኔ በጣም ደህና ነኝ። ብዙ ልጆች ያሲኖ ጋር ታረቃችሁ ወይ? ያሲኖ ጋር ታረቃችሁ ወይ ያላችሁ አላችሁ? አዎ ታርቀናል። ደስ የሚላችሁ ደስ ይበላችሁ፣ እርር የምትሉ እርር በሉ። ታርቀናል። በመጀመሪያ በዚህ አጋጣሚ ላመሰግን የምፈልገው ብዙ ሰዎች አሉ። በመጀመሪያ ሀቢባ እህታችን ቤትሽን ከፍተሽ ጊዜሽን መስዋዕት አድርገሽ ቀጠሮ ይዘሽ ረመዳን እየገባ ነው፣ መታረቅ አለባችሁ፣ አውፍ መባባል አለባችሁ ብለሽ በቤትሽ ስለጋበሽን በጣም እናመሰግናለን። ክበሪልን። በሁለተኛ ከያሲኖም ጎን ከኔም ጎን ሆናችሁ በቦታው ላይ ተገኝታችሁ ችግሩን ቀርፋችሁ ለአንድ ለማድረግ የጣራችሁ ወንድሞቻችንም እናመሰግናለን። በመቀጠል 1400 ሰው የነገሩን መጨረሻ ፍጻሜ ማየት አለብን ብላችሁ ስራችሁን አቁማችሁ እንዲሁም የኛ መጣላት የኛ መራበሽ አሳስቧችሁ ቁጭ ብላችሁ እስከ ችግሩ ፍጻሜ ድረስ ስትከታተሉን የነበራችሁ የፕሮግራሙ ታዳሚዎች በጣም እናመሰግናለን። በሁለተኛ ወደ ዋናና ወደ ቁም ነገሩ ስንገባ ያሲኖ ጋር ታርቀናል። እውነተኛ ፍቅርን ትንሽ ነገር ሊያስቀረው አይችልም። አሁን እኔም ትልቅ ቦታ አለ ለሱ፣ እሱም ትልቅ ቦታ አለው ለእኔ እና አልሐምዱሊላህ ታርቀናል። በሁለተኛ ያው እኔም ላያረግ እሱም ላያደርግ ቃል የተገባባ ነው ነገር አለ። አሁን ከምነግራችሁ ውስጥ ታደረገ ያጀማ ቀጥታ ታግ አድርጉልኝ እሺ። በመጀመሪያ ያቺ ቁንጣውን በርበሬውን እንዲሁም ደግሞ ሽርጡን እንዲሁም ደብዳቤ የሚጻጻፋት ሴት ሁለተኛ ላያደርግ ደብዳቤም ላይ ጽፍ፣ ሁለተኛ እስሯ ላይ ደርስ፣ እስሩ ላደርስ ማስጠንቀቂያ በእማኞች ወይንም በእማኝ አይደል በሽማግሌዎች ፊት ቃል ገብቷል። እኔም ሁለተኛ ከሱ ውጭ ሲጀመር ይሄ ትናንትና ያመጣው ቪዲዮ ከሱ በፊት የነበረ ነው። ያው ልጁ የሚያክስቴ ልጅ ነው። እሱ የሚያክስቴ ልጅ ስለማምን ማለት ነው። የጊዜ ጉዳይ ነው። የጀማ ያክስቴ ልጅ ነው። ይሄ ደግሞ ከሱ በፊት የሆነ ነገር ነው። ያንንም እንግዲህ ያው ይቅርታ መደረግ የለበትም ብያለሁኝ። ያው የሰው ልጅ ሆኖ ዘመድ አያጣመች እና ዘመደ ነው። ከእንግዲህ በኋላ ግን ያለሱ ሲጀመር ወንድ አለ አይመስለኝ፣ ሱሪ ብቻ የለበሱ እንጂ የሚመስለኝ ወንድ አይመስሉኝም። ሳለ ያሲኖና እንደ አይነት ስህተት ላይፈጸም ሁለታችንም ቃል ገብተናል። ያ ጀማዓ ሁላችሁንም እናመሰግናለን በጣም በጣም አድርገን። ኢንሻአላህ ለወደፊት ደግሞ በደመቀ ሰርግ በደመቀ እልልታ ተጋብተን ልጅ ወልደን የምንጠራችሁ የምታውን ይሆናል። በዚህ መሀል ብዙ ነገሮች ይፈጠራሉ። ነገሮችን ለማሸነፍ ሁላችንም አስተዋጽኦ እናደርጋለን። ሌላ ደግሞ አንዳንድ አሉ ደግሞ በእኔና በያሲኖ ፍቅር መሀል የሚገቡ ማለት ነው። በተለይ ሴቶች፣ ሴት ልጅ ምቀኛ ነች አጀማ እና እባካችሁ ወደ ሰው ትዳር አትግቡ። የራሳችሁን እርዝቅ ፈልጉ። ሰው ያለ እርዝቁ አይፈጠርም። የራሳችሁን እርዝቅ ፈልጉ። ለራሳችሁ ብሎ የፈጠረው ፈጣሪ አለ። ጠብቁ፣ ታገሱ ባይነኝ። እወዳችኋለሁኝ፣ አከብራችኋለሁኝ። በጣም ነው ውድድ የማደርጋችሁ። መልካም ጊዜ ይሁንላችሁ። ሙስሊሞችም መልካም ረመዳን 15 ቀን ቀረው መሰለኝ ጾመው ከሚጠቀሙት አላህ ያደርገን። ባይ